ታሪክ ምራው አንዲት ወጣት ልጃገረድ በጨለማ ጫካ ውስጥ በከፍተኛ ፍርሃት ስትሮጥ በማሳየት ነው። ልብሷ ተቀዷል፣ የዩኒቨርሲቲ ተማሪ መሆኗ ያስታውቃል። ሰውነቷ በቁስልና በአቧራ ተሸፍኖ ሳታቋርጥ ታለቅሳለች። በዛ አስከፊ ሁኔታ ውስጥ ሆና እንኳን ተስፋ አልቆረጠችም ነበር። እርዳታ እየጠየቀች በህመም ውስጥ ሆና ትሮጣለች። ሆኖም በድንገት ድንጋይ አደናቀፋትና በኃይል ወደቀች። በዛ ቅጽበት ሁሉም ነገር እንዳበቃላት ተሰማት። ነገር ግን በድንገት አንድ ሰው ከበስተጀርባ መጥቶ ያዛትና መታት። ከአንድ ዓመት በኋላ አዲስ የትምህርት ዘመን ይጀምራል። 6 ተማሪዎች ወደ ዩኒቨርሲቲ ለመመዝገብ ጉዞ ሲጀምሩ እናያለን። ነገር ግን መንገድ ጠፍቶባቸው ጫካ ውስጥ ገቡ። ካርታ ይዘው ራሳቸውን ለመምራት እየሞከሩ ለረጅም ሰዓት ከተጓዙ በኋላ በመጨረሻም ልክ ያቺ ልጅ ተጠቅታበት ወደ ነበረው ተመሳሳይ ቦታ ደረሰ። ልጅቷ ተጠቅታበት ወደ ነበረው ቦታ ጉዟቸውን ቀጠሉ። ከእነሱ መካከል ዜና የሆነ ችግር እንዳለ ተሰማት። ቦታው አደገኛ እንደሆነ ገባት። ወደ ከተማው እንዲመለሱ ሀሳብ አቀረበች። እንዲያውም ሀሳቧን እንደቀየረች ነገረቻቸው። ነገር ግን ጓደኞቿ በሷ እየሳቁ እምቢ አሏት። ጉዟቸውን መቀጠል እንዳለባቸው አጥብቀው ነገሯት። በእግር ጉዟቸውን ሲቀጥሉ ጥማትና ድካም ተሰማቸው። ዜና ዝላ ልትወድቅ ስትል ዴቪድ በጊዜ ያዛት። እሱ አጠገቧ እንዳለ እና ከማንኛውም ነገር እንደሚጠብቃት በለሰለሰ ድምፅ ነገራት። ዴቪድ እንደሚወዳት ግልጽ ነበር። ዜናም በእሱ ተደስታ አመሰገነችው። ጉዟቸውን ቀጥለው በመጨረሻም ዩኒቨርሲቲው ደረሱ። ነገር ግን ሲደርሱ በሩ ተዘግቶ ነበር። እንዲከፈትላቸው ቢጮሁም የሚመልስላቸው አልነበረም። ተስፋ ቆርጠው ለመመለስ ሲወስኑ በድንገት አንድ ጥበቃ ከበስተጀርባቸው መጣ። በሩን ከፍቶ መግባት ይፈልጉ እንደሆነ ጠየቃቸው። ቦታው የተተወ ይመስል ስለነበር ፈሩ። ሊመለሱ ሲሉ ጥበቃው መሽቷል፣ በጫካው ውስጥ ከቆያቸው አደገኛ የዱር አራዊት ይበሏቸዋል በማለት አስጠነቀቃቸው። ውሃቸው አልቆ ስለነበር እሱን አምነው ከመግባት ውጭ አማራጭ አልነበራቸውም። ልክ እንደገቡ ጥበቃው በሩን ቆለፈ። ወደ እርሰ መምህሯ ቢሮ እየወሰዳቸው ሳለ ዜና አንድ ነገር አስተዋለች። የዩኒቨርሲቲ ተማሪዎች በሚያስፈራ ሁኔታ ያያቸው ነበር። የሆነ ስህተት እንዳለ ተሰማት። ድንገት ተማሪዎቹ እርስ በርሳቸው መጠላት ጀመሩ። ቡድኑ በሁኔታው ደነገጠ። ጥበቃው ግን ይህ የተለመደ መሆኑን በእርጋታ መንፈስ ነግሮ ወደ ሲኦል ዩኒቨርሲቲ እንኳን በደህና መጣችሁ አላቸው። ቢሮ ውስጥ እርሰ መምህሯ እራሷን አስተዋውቃ ዩኒቨርሲቲውን ለመቀላቀል የሚሞሉ ቁሶችን ሰጠቻቸው። እዚህ ሁሉም ነገር ምግብና መጠጥን ጨምሮ በነፃ እንደሆነ ገለጸችላቸው። ቡድኑ ቢገረምም አጋጣሚውን ተጠቅሞ ለመመገብ ወሰኑ። ሆኖም እርሰ መምህሯ ይህ ዩኒቨርሲቲ ከሌሎች የተለየ መሆኑን አስጠነቀቀቻቸው። በየቀኑ ምሽት 7 ሰዓት ላይ የደም ምሽት የተባለ ጊዜ ይጀምራል። በዚህ ጊዜ ተማሪዎች የፈለጉትን ማድረግ ይችላሉ፣ መጣላትም ሆነ መግደል ይፈቀድላቸዋል አለቻቸው። ዜና ፈርታ መውጣት ፈለገች። ነገር ግን ጓደኞቿ አላመኑም። ሊያስፈራሯቸው የተደረገ ቀልድ መስሏቸው ነበር። ለአንድ ቀን ብቻ ለመቆየትና አደገኛ መስሎ ከተሰማቸው በማግስቱ ለመውጣት ተስማሙ። እርሰ መምህሯ እየሳቀች እንኳን ወደ ሲኦል ዩኒቨርሲቲ በደህና መጣችሁ ካለች በኋላ ጥበቃ ወደ ክፍላቸው እንዲወስዳቸው አዘዘችው። ክፍላቸው ከገቡም በኋላ ዴቪድ የዜና ሀሳብ እንደተበታተነ አየ። ምን እንደሆነ ጠየቃት። እሷም በእርሰ መምህሯ ንግግር እየተጨነቀችና አንድ ሰው ይጎዳል ብላ እንደምትፈራ ነገረችው። ዴቪድ ግን እየሳቀ ለማስፈራራት የተባለ ነው አላትና ከረጅም ጉዞ ስለደከመች እንድታርፍ ነገራት። ዜና ግን መተኛት አልቻለችም። ወጥታ ዩኒቨርሲቲውን ለብቻዋ ለመቃኘት ወሰነች። የተራመደች የአትክልት ስፍራው ደርሳ እዚያ ተቀመጠች። በድንገት አንድ የሂሳብ ተማሪ መጣ። ተጎድቶና ደም እየፈሰሰ ስለነበር ደነገጠች። እሱ ግን እንደማይጎዳት ነገራት። ከዛም አንድ ቢላዋ ሰጣትና በቅርቡ ያስፈልግሻል አላት። ሰዓቱ 6 ተኩል እንደሆነና የደም ምሽት ከመጀመሩ በፊት 30 ደቂቃ ብቻ እንደቀራት ነገራት። ዜና በፍርሃት ተውጣ ወደ ክፍሏ ሮጠች። በዚያው ሰዓት ዴቪድ ከሌሎች ጋር ሆኖ ራሳቸውን ለመከላከል ጠንክረው መስራትና መለማመድ እንዳለባቸው ይነግራቸው ነበር። እነሱ ግን አሁንም በዩኒቨርሲቲ ውስጥ መጠላት አይፈቀድም ብለው ስለሚያምኑ አላመኑትም። በድንገት የአንዷ ጓደኛ ጩኸት ተሰማ። ምን ሆና እንደሆነ ለማየት ሲሮጡ እሷ ግን ዋይፋይ ስለሌለና መሄድ ስለምትፈልግ ተበሳጭታ መጮሃ ነበር። በዚህ መሃል ዜና እየሮጠች መጣ። በአትክልት ስፍራ የሆነውን ሁሉ ነገረቻቸው። የደም ምሽት ሊጀመር እንደሆነና አስጠነቀቀቻቸው። ልክ በዚያ ቅጽበት ሰዓቱ 7 ሰዓት ሲሆን በመላው ዩኒቨርሲቲ የማንቂያ ደውል ተሰማ። ወዲያውኑ ተማሪዎች በየቦታው እርስ በርሳቸው መጠላት ጀመሩ። ቡድኑ ሁሉም ነገር እውነት መሆኑን ሲረዱ በድንጋጤ ተዋጡ። በፍርሃት የክፍላቸውን በር ቆልፈው ማንም እንዳይገባ ጠረጴዛ አደረጉበት። ሌሊቱን በሙሉ በውጭ ያለውን ሁካታና ሰዎች እርስ በርሳቸው ሲጨካከኑ እየሰሙ በፍርሃት ተውጠው አደሩ። ጠዋት እስኪነጋ ድረስ ተደብቀው ቆዩ። ምንም ነገር እንደ ቀድሞ አልነበረም። ወደ እርሰ መምህሯ ሄደው ከዩኒቨርሲቲው እንዲያስወጧቸው ጠየቋት። እሷ ግን ወዲያውኑ መለሰችላቸው። አንዴ ወደዚህ ዩኒቨርሲቲ ከገባችሁ በኋላ በጭራሽ መውጣት እንደማትችሉ በግልጽ ነገረቻቸው። ከዚያም አሁኑን ወደ ክፍላቸው እንዲሄዱ፣ ካልሆነ ግን ዋጋቸው እንደሚያገኙ አስጠነቀቀቻቸው። ሌላ ምርጫ አልነበራቸውም። ዜናና ጓደኞቿ የዩኒቨርሲቲ ዩኒፎርም ለመቀየር ወደ መታጠቢያ ቤት ሄዱ። ልብሳቸውን እየቀየሩ ሳለ በቁም ነገር ማሰብ ጀመሩ። ከዚህ ቦታ ማምለጥ ከፈለጉ በጋራ መስራት እንዳለባቸው ተስማሙ። ነገር ግን በድንገት አንዲት ጉልበተኛ ተማሪ የሚስጥር ወሬያቸውን ሰማች።
ከዚያም ከዩኒቨርሲቲ ማንም አምልጦ አያውቅም፣ የሞከረም ሁሉ ጠፍቷል በማለት አፌዘችባቸውና ተስፋ እንዲቆርጡ ነገረቻቸው። ከዛም እየሳቀች ጥላቸው ሄደች። ይህም በዜና ልብ ውስጥ ፍርሃት ፈጠረባት። ወደ ክፍል አመሩ። ነገር ግን ወዲያውኑ ነገሮች እንግዳ ሆኑ። ተማሪዎቹ እንደተለመደ ነገር በእርስ በእርሳቸው ይጣላሉ። ከዚያም መምህሩ ገብቶ ሁከቱን አስቆመ። አዲሶቹ ተማሪ ራሳቸው እንዲያስተዋውቁ ጠየቀ። ዜና ቀድማ አስተዋወቀች። ከዛም ጓደኞቿ ተከተሉ። ነገር ግን ተማሪዎቹ በደስታ ከመቀበል ይልቅ ወረቀት እየወረወሩባቸው ያፌዙባቸው ጀመር። ከክፍል በኋላ አብረው ሲወጡ በድንገት ደንግጠው ቆሙ። አንድ ተማሪ ተሰቅሎ አዩ። በጣም የሚገርመው ግን ማንም ግድ አልሰጠውም ነበር። ማንም ምንም አላለም። ለእነሱ የተለመደ ነገር ይመስላል። በኋላም በዩኒቨርሲቲ ውስጥ ባሉ ሁለት ጠንካራ ቡድኖች መካከል ጦርነት እንዳለ ተረዱ። ፍርሃታቸው እየጨመረ ስለመጣ ወደ ክፍል ለመመለስ ወሰኑ። መምህሩ ተመለሰ። ነገር ግን ሌላ አስገራሚ ነገር ተከሰተ። ያቺ ጉልበተኛ ተማሪ መምህሩ ስለዘገየ ተቆጣቸው። መምህሩም ከመቆጣት ይልቅ ይቅርታ ጠይቃትና ለቡድኑ መሪዋ እንዳትነገርበት ተማጸናት። ዜና ወዲያውኑ ይህን አስተዋለች። መምህር ተማሪ መፍራቱ የተለመደ አይደለም። ይህች ልጅ አደገኛ መሆኗን ተረድታ ከእሷን ለመራቅ ወሰነች። በተመሳሳይ ሰዓት ግን ጉጉት አደረባት። ሁሉም ስለሚፈሩት የቡድን መሪ ጠየቀቻት። ጉልበተኛዋ ልጅ ግን በድንገት የዜናን ፊት በጭካኔ ይዛ በጉዳዩ ጣልቃ እንዳትገባ አስጠነቀቀቻት። ሕጎቹን ካልተከተለች እንደምትጸጸት ነገረቻት። ዜና ግን ወደኋላ አላፈገፈገችም ነበር። ይህች ልጅ የሆነ ነገር ደብቃለች የሚል ጥርጣሬ ስላደረባት ልትከተላት ወሰነች። ትምህርት ሲያልቅ ያቺ ጉልበተኛ ልጅ ወደ አንድ የተተወ ቦታ ገብታ ተሰወረች። ዜና ግን ተከትላት ልትፈልጋት ሞከረች። ነገር ግን በድንገት ልጅቱ ከበስተጀርባ መታ የሆነ ነገር ከአንገቷ ላይ በማሳረፍ ዛተችባት። ዳግመኛ እንዳትከተላት አስጠነቅቃ ወደ መሬት ወረወረቻትና ምንም እንዳልተፈጠረ ሁሉ ትታት ሄደች። በዛ ሰዓት ጓደኞቿ ስለሷ ተጨንቀው ነበር። ዴቪድ አደጋ ላይ እንዳለች ተሰምቶት ሊፈልጋት ቢነሳም ሌሎቹ ግን ዜና ጠንካራ ናት፣ ራሷን ትጠብቃለች በሚል አቆሙት። እሷ እስክትመለስ አብረው ለመቆየትና የማምለጫ መንገድ ለመፈለግ ወሰኑ። ዜና መሬት ላይ ተቀምጣ በጥልቀት እያሰበች ሳለ በድንገት መነጽር ያደረገ ወጣት ከፊቷ መጣ። ከክፍል እንደዘገየች ነገራት። ልትተውና ልትሄድ ስትል ክንዷን በኃይል ይዞ ዳግመኛ ደንብ ካልጣሽ እርምጃ እንወስድብሻለን ሲል አስጠነቀቃት። ስሙ ዮንግ እንደሆነም ነገራት። እጇን ለቆ ሊይዝ ሲል ዜና በድንጋጤ ቆመች። ስሙ ትዝ አላት። መምህራን እስከሚፈሩት የተማሪዎች መሪ እሱ መሆኑን ተረዳች። አደገኛ መሆኑ ስለገባት ከእሱም ለመራቅ ወሰነች። ወደ ክፍል ስትመለስ ጓደኞቿ በሰላም በማየታቸው ተረጋጉ። ሆኖም እጇን እየዳበሰች እንደሆነ አስተዋሉ። ዴቪድ ምን እንደሆነች ቢጠይቃትም አልነገራቸውም። መምህሩ ጉዳቷን አይቶ በረዶ ሰጣትና ደንቦቹ እንድትከተልና ብቻዋን እንዳትንቀሳቀስ አስጠነቀቃት። ዜና መስግና ቃል ገባች። በዚህ መሀል ዮንግ ረዳቶቹን ሰብስቦ አዲሶቹን ተማሪ እንዲከታተሉና መረጃ እንዲሰበስቡ አዘዘ። በተለይ ስለ ዜና ሲናገር ደፋር ግን በጣም የማወቅ ጉጉት ያላት ነች አለ። ደንብ ጥሳ ለማምለጥ እንደምትሞክር እርግጠኛ ስለነበር ያኔ ይዘው እንዲቀጧት አዘዘ። ትምህርት ሲያልቅ ሁሉም ወደ መኝታ ክፍላቸው ሊመለሱ ሲሉ ዜና ግን አልፈለገችም ነበር። በዚያ የደም ምሽት ምን እንደሚከሰት ለማየት ውጭ ለመቆየት ወሰነች። ጓደኞቿ አደገኛ መሆኑን ቢነግሯትም አልሰማችም። በመሆኑም ዴቪድ ብቻዋን ላለመተው አብሯት ለመቆየት ወሰነ። በአንድ መጸዳጃ ቤት ውስጥ አብረው ተደበቁ። እሷን ለማረጋጋት እጇን ያዛት። ዜና ፊቷን ለመታጠብ ወደ መስተዋት ስትጠጋ በሀሳብ ተውጣ ነበር። ድንገት የማንቂያ ደውሉ ተሰማ። የደም ምሽት ተጀመረ። ከመጸዳጃ ቤቱ ሲወጡ ተማሪዎች በየቦታው ቆመው ሲጠባበቁ አዩ። ዜና መጨረሻቸው እንደሆነ ተሰማት። ነገር ግን ዴቪድ ማንንም ሳያቸው በፍጥነት ጎተታት። በዝምታ ማምለጥ እንዳለባትም ነገራት። በዩኒቨርሲቲ ውስጥ ድምፅ ሳያሰሙ ማለፍ ቢሞክሩም አልተሳካላቸውም ነበር። ተማሪዎች አዩአቸውና ወዲያውኑ ማሳደድ ጀመሩ። ለህይወታቸው ቢሮጡም ብዙም ሳይቆዩ ተከበቡ። ተማሪዎች ሊያጠቋቸው ሲሉ ዴቪድ ወደፊት መጥቶ ማዋጋት ጀመረ። ዴቪድ ረጋ ያለና የዋህ ቢመስልም በጣም ጠንካራ ሆኖ ተገኘ። ተማሪዎቹ ወደ ግራና ቀኝ እየመታ ብቻውን መጣል ጀመረ። ዜናም ዱላ ይዛ ራሷን በመከላከል አገዘችው። አብረው ጥሰው ማለፍ ቻሉ። በፍጥነት በቆሻሻ መጠያ ገንዳ ውስጥ ተደብቀው ትንፋሻቸውን ዋጡ። ተማሪዎቹ ሲርቁ ቀስ ብለው ወጡ። የተረፉ መሰላቸው። ነገር ግን ዴቪድ በድንገት ወደቀ። እግሩ በጣም ተጎድቶ ነበር። እኔን ትተሽ ራስሽን አድኚ፣ እያዘገየሽ ነው አላት። ሰውነቱ እየዛለ መጥቶ ራሱን ሳተ። ዜና ግን ልትተው ፈቃደኛ አልነበረችም። አቅፋው አብረው ለመቆየት ወሰነች። ድንገት መሳሪያ የያዙ ተማሪዎች መጥተው ከበቧቸው። ሊገድሏቸውም ተዘጋጁ። ዜና አለቀልን ብላ አይኗን ጨፍና ማልቀስ ጀመረች። ልክ በዛ ቅጽበት ያ ጭንብል ያደረገው ተማሪ ከፊቷ ቆሞ ያለምንም ቃል ተከላከለላት። ሌሎች እሱን ሲያዩ ወዲያውኑ ፍርሃት ወረራቸው። አንድ በአንድ ወደ ኋላ እያፈገፈጉ ሮጡ። ዜና በድንጋጤ በእፎይታ አይታ መሰገነችው። እሱ ግን አልመለሰላትም ነበር። ይልቁንም ዴቪድን በስተጀርባ አዝሎ ወሰደው። ጓደኞቹ በሩን ከፍተው ዴቪድን ሲያዩ ደነገጡ። ሁሉም ዴቪድን ለማንቃት ሊረዱት ሞከሩ። ሆኖም ሁኔታው አስጊ ነበር። ጭንብል ያደረገው ተማሪ ዴቪድ አደገኛ ነገር የተቀባ መሳሪያ እንደተሰነዘረበት በረጋ መንፈስ አስረዳ። ከዛም አንድ ቅባት ሰጥቷቸው በቁስሉ ላይ እንዲቀቡለት ነገራቸው። በመጨረሻም በቀጭን ድምፅ እድለኛ ከሆነ ይተርፋል አላቸው። ዜናም ዴቪድ እንዲበረታና ጥሏት እንደማይሄድ እየለመነች ተመለከተችው። ነገር ግን ጭንብል ያደረገው ተማሪ ምስጋናዋን ለማቅረብ ዞር
ዘወር ስትል እሱ ልክ እንዳልነበረ ሁሉ ተሰውሮ ነበር። ለጥቂት ቅጽበት ግን ጭንብሉን ሲያወልቅና አይኖቹ በደማቅ ቀይ ቀለም ሲያበሩ በድጋሚ ታየ። በማግስቱ ሌሎች ትምህርት ለመከታተል ወደ ዩኒቨርሲቲው ሲሄዱ ዜና ግን ለመሄድ ፈቃደኛ አልሆነችም። ዴቪድ አጠገብ ተቀምጣ በዝምታ ስትጠብቀው ዋለች። ለደረሰበት ነገር ራሷን እየወቀሰች ደጋግማ ይቅርታ ጠየቀችው። በድንገት ዴቪድ አይኖቹን ገለጠ። ሁሉም ነገር ሰምቶ ስለነበር ተጨንቃለት እንደነበር ሲረዳ ፊቱ ላይ ትንሽ ፈገግታ ታየ። ዜና ወዲያውኑ ፎይታ ተሰማት። በፍጥነት እንዲያገግም የሚወዳቸውን ምግቦች በሙሉ አዘጋጀችለት። ነገር ግን አንድ የሚገርም ነገር አስተዋለች። ዴቪድ ከዚህ በፊት የማይወደውን የሚያቃጥል ቅመም የበዛበት ምግብ እየበላ ነበር። ለምን እንደሆነ ስትጠይቀው በሰውነቱ ውስጥ ያለውን መርዝ ለመዋጋት እንደሚረዳው በመርጋታ መንፈስ ነገራት። አጠገቡ ስለቆየችም አመሰገናት። ከዛም በድንገት ይህን ሁሉ ያደረግሽው ስለምትወጂ ነው ብሎ ጠየቃት። ዜና ደነገጠች፣ ፊቷ ቀላ። በዓለም ላይ የመጨረሻ ሰው ብትሆን እንኳን አልወድህም በማለት በፍጥነት አስተባበለች። በፍርሃት ልትመተው ስትሞክር ሁለቱም መሳቅ ጀመሩ። ለጥቂት ጊዜ ሁሉም ነገር ወደ ቀድሞ ሁኔታው የተመለሰ መሰለ። ቆየት ብለው ስለተፈጠረው ነገር አብረው ማውራት ጀመሩ። አንድ ጥያቄ ግን ያሳስባቸው ነበር። ተማሪዎች በሙሉ ያንን ጭንብል ያደረገ ሰው ለምን ፈሩት? እሱ ተራ ሰው እንዳልሆነ ተረዱ። ከበስተጀርባው የሆነ ሚስጥር እንዳለ እርግጠኞች ነበሩ። ስለዚህ እውነቱን ለማወቅ ወሰኑ። ወደ ዩኒቨርሲቲው ተመልሰው መረጃ ማሰባሰብም ጀመሩ። እዛም ለአዲሶቹ ተማሪዎች የመቀበያ ድግስ እንደሚደረግ ተረዱ። ሆኖም እንደገና የሆነ ስህተት እንዳለ ተሰማቸው። ሁሉም ሰው የሆነ መጥፎ ነገር እንደሚከሰት ያውቅ ይመስል በፍርሃት በጭንቀት ውስጥ ነበር። ስለዚህ ጥንቃቄ ለማድረግ ወሰኑ። ከክፍል በኋላም አብረው ወደ ምግብ ቤት ሄዱ። ዜና ወደ በሩ እያየች ከዚህ ዩኒቨርሲቲ በህይወት አምልጠን መውጣት ከፈለግን አንድ መሆን አለብን አለቻቸው። እንደ አንድ ሰው ሆነው ለመንቀሳቀስ ተስማሙ። ለመጀመሪያ ጊዜ በመካከላቸው እውነተኛ እውነት ተፈጠረ። ዜና ከዛ በኋላ ተጨማሪ መረጃ ለመሰብሰብ ወሰነች። ወደ አንዲት ደግ የምትመስል ሴት ጠጋ ብላ በግል ማውራት እንደምትፈልግ ጠየቀቻት። ማንም ወደማያቸው ጸጥ ያለ ቦታ ሄዱ። ልጅቷም በመጨረሻ እውነቱን ነገረቻት። ይህ ቦታ ሁልጊዜ እንዲህ አልነበረም። ለሀብታሞች የሚሆን መደበኛ ዩኒቨርሲቲ ነበር። ነገር ግን አንድ ቀን አንድ እብድ ሳይንቲስት የማይሞትና ከፍተኛ ጥንካሬ ያለው የሰው ልጅ ለመፍጠር በተማሪዎች ላይ የምርምር ማድረግ ጀመረ። እንግዳ የሆነ ሕክምና ሰጣቸው። ሆኖም ሙከራው አልተሳካም። ሁሉም ነገር ፈራረሰ። ተማሪዎች እዚህ ውስጥ ተቆለፈባቸው። ሁከት በየቦታው ተሰራጨ። የቡድን ስብስቦች ተፈጠሩ። ዩኒቨርሲቲውም ተማሪዎች በየቀኑ የሚዋጉበት የጦር ሜዳ ሆነ። ይህ ቦታ ሲኦል ዩኒቨርሲቲ ሆነው በዚህ ምክንያት ነው። ነገር ግን ሌላም ነገር አለ። አንድ ሰው ከሙከራው ተርፎ ከሰው በላይ የሆነ ኃይል አግኝቷል። እሱም ማን እንደሆነ ግን ማንም አያውቅም። የዜና ልብ ትርታ ጨመረ። ወዲያውኑ ስለ ጭንብል ያደረገው ተማሪ አሰበች። እሱ እንዲያመልጡ ሊረዳቸው የሚችል ብቸኛው ሰው እሱን ሊሆን ስለሚችል ልትፈልገው ወሰነች። ልጅቷም ንግግሯ እንደጨረሰች ማንም ሳያያት በፍጥነት ሄደች። ዜና ለጓደኞቿ ሁሉንም ነገር ለመናገር ዞር ስትል ግን ያቺ ጉልበተኛዋ ልጅ ሁሉንም ነገር ሰምታ ነበር። የዜናን ልብስ ይዛ በብርድ ድምፅ አሁን የዩኒቨርሲቲው ሚስጥር ስላወቅሽ በጭራሽ አታመልጭም፣ ለጓደኞችሽም ከነገርሽ ህይወታቸው አደጋ ላይ ይወድቃል ብላ እየሳቀች ሄደች። ዜና በድንጋጤ ደርቃ ቆመች። ወደ ጓደኞቿ ስትመለስ እውነቱን ልትነግራቸው ብትፈልግም ካገኘችው ማስጠንቀቂያ የተነሳ አልቻለችም። እነሱ ግን ሌላ አስገራሚ ዜና ነገሯት። መውጫ መንገድ አግኝተዋል። በትምህርታቸው ከፍተኛ ውጤት ካመጡ ከዩኒቨርሲቲው እንዲወጡ ሊፈቀድላቸው እንደሚችል ሰሙ። ተስፋ በዓይናቸው ውስጥ ታየ። ከፍተኛ ውጤት ለማምጣት ትኩረት ለማድረግና በመቀበያ ድግሱ ላይ ለመገኘት ተስማሙ። በዚህ መሃል እርሰ መምህሯ ስብሰባ ጠርታ በድግሱ መሃል መጣላት የተከለከለ መሆኑና ሕግ የሚጥስ ማንኛውም ስራ በእሷ በኩል እንደሚቀጣ አስተዋወቀች። ከዛም ዮንግ ወደ መድረክ ወጥቶ እያንዳንዱን ሰው በቅርብ እንደሚከታተልና ሕግ የጣሰ እንደሚቀጣ ሲናገር በተማሪዎቹ ላይ እንደገና ፍርሃት ነገሰ። ዜና ለመዘጋጀት ወደ መኝታ ክፍል ተመለሰች። በምትዘጋጅበት ጊዜ ግድግዳ ላይ የተለጠፈ ወረቀቶችን አየች። ዮንግ ጸሐፊ ይፈልጋል ይላል። ወዲያውኑ አሰበች፣ ይህ ትልቅ አጋጣሚ ሊሆን ይችላል። ወደ እሱ ከተቃረበች ያንን ሚስጥራዊ ላብራቶሪ ልታገኝ ትችላለች። ነገር ግን በድንገት ሌላ ሴት መጣ ቦታውን እንደምትፈልገውና ዜናን ደግሞ እንድትርቅ ዛተችባት። ዜና ግን ግድ አልሰጣትም ነበር። ወረቀቱን ቀዳ ፊቷ ላይ ወረወረችባት። ይህም ለጸብ ይገፋፋ ነበር። ልጅቷም በኃይል አጠቃቻት። ግድግዳ ላይ ደጋግማ አጋጨቻት። ዜና ራሷን ለመከላከል ብትሞክርም የዮንግ ረዳት አያትና ሕግ የጣሰች መሰለው። ሊመታት እጁን ሲያነሳ በመጨረሻ ሰከንድም ዮንግ ደረሰ። የረዳቱን እጅ ይዞ አስቆመው። ቀስ ብሎም ወደ ክፍል ተመለስ፣ ካልሆነ ግን ትጸጸታለህ ሲል አዘዘው። ረዳቱን ምንም ሳይናገር ሄደ። ዜና ልትሄድ ስትል ራሷን አዞራትና ወደቀች። ዮንግ ለጥቂት ጊዜ ተመለከታትና በክንዶቹ ይዞ ወደ ክሊኒክ ወሰዳት። ነርሷን እንድታክማት አዝዞ ደህና መሆኗን እስኪያረጋግጥ እዚያው ቆየ። ከቆይታ በኋላ ዜና ስትነቃ ጓደኞቿ ተጨንቀው ከበው አገኘቻቸው። ምን እንደተፈጠረ ነገረቻቸው። ከዛም የዮንግ ረዳት ገብቶ ከፊቷ ተንበረከከ። ህይወቱ አደጋ ላይ ስለሆነ ይቅር እንድትለው ለመናት። ዜና ደንግጣ እሱ ምን ያህል እንደፈራ ተረዳች። ይቅር አለችው። ነገር ግን ዳግመኛ ወደ እሷ እንዳይቀርብ አስጠነቀቀችው። ጓደኞቿም በአድናቆት አዩት። በዛ ምሽት ሁሉም ወደ መቀበያ ድግሱ ለመሄድ ወሰኑ። ማንም እንዳያውቃቸው ጭንብል አደረጉ። ነገር ግን እንደነሱ ያቺ ጉልበተኛዋ ልጅ መድረክ ላይ ወጥታ ደካሞች እያለች በሰው ፊት እያሾፈችባቸው
ትጮህባቸው ጀመረች። ዜና ተቆጥታ ወደ እሷ ልትሮጥ ስትል ጓደኞቿ ያዟት። ራሷን ለማረጋጋት ስትሞክር አንድ እንግዳ ድምፅ እንዳታምኛት ብሎ በጆሮዋ ሲያንሾኳሹክ ሰማች። ወዲያውኑ ወደ ድምፁ አቅጣጫ ሮጠች። ወደ ክሊኒኩም ወሰዳት። ነገር ግን በዚያ ጊዜ ነርሱ አስደንጋጭ ነገር ነገረችው። የጠጣችው መርዝ እንደነበረና እሷም እንደማትታከም ነግራው ጥላው ሄደች። ዴቪድ ምን ማድረግ እንዳለበት ግራ ተጋብቶ ብቻውን ቆመ። ጓደኞቹ ሊረዷት ባለመቻላቸው በጭንቀት ተዋጡ። በዚያ መሃል በድንገት በመስኮት በኩል አንድ ጠርሙስ ተወረወረ። በላዩ ላይ ማርከሻ የሚል ጽሑፍ ተጽፎበት ነበር። ዴቪድ ወጥመድ ይሆን ብሎ ቢያመነታም ሌላ አማራጭ ስላልነበር ለዜና ሰጣት። ጊዜ እያለፈ ተስፋቸው እየመነመነ ሳለ አንዲት እንግዳ ሴት መጣ። ጠርሙሱን ወረወረችው እሷ መሆኗንና እንዲያምኗት ጠየቀቻቸው። ሳታመነታ የዜናን እጅ በትንሽ በመቁረጥ መድኃኒቱን በድጋሚ ሰጠቻት። በዛ ጊዜ መድኃኒቱ ሰራና ዜና ነቃች። ሁሉም እፎይታ ተሰማቸው። ሊያመሰግኗት ሲሉ ግን ልጃገረዲቷ እንደመጣችበት ፍጥነት ተሰወረች። ጠንቋይ ናት የሚል ወሬ ቢያወሩም ዜና በመትረፏ ትልቅ ነገር ነበር። በማግስት ወደ ዩኒቨርሲቲው ተመለሱ። አሁን የሚያስቡት ነገር አንድ ነገር ብቻ ነበር። መጠጧን ማን ነበር የመረዛው? ክፍላቸው ውስጥ መምህሩ እያስተማረ ሳለ ዜና ስሟ ሲጠራ ሰማች። ድምፁን ተከትላ ወደ መጸዳጃ ቤት ሄደች። እዛም አንዲት ተማሪ ሞታ ወድቃ አገኘች። ዜና በድንጋጤ ጮኸች። መምህሩ መጥቶ ለጥያቄ ወደ ቢሮ ወሰዳት። እዚያ ዮንግ የጠበቃት ነበር። ለብቻ ማውራት እንደሚፈልግ ተናግሮ ገና እንዳያት የተለየች መሆኗን እንደሚያውቅና ጸሐፊው እንድትሆን እንደመረጣት ነገራት። ዜና መጀመሪያ እምቢ ብትልም እሱ ግን ጥቅሞቹን አስረዳት። ስልጣን ታገኛለሽ፣ ከፍተኛ ውጤት ካላቸው ተማሪዎች አንዷም ትሆኛለሽ፣ እንዲሁም በነፃነት መውጣትና መግባት ትችላለሽ አላት። ዜና ግራ ተጋባች። ከቢሮ ስትወጣ የክፍል መምህሯ እየጠበቃት ነበር። ማንም የማይሰማበት ቦታ ወስዶ እውነቱን ነገራት። እሱ መምህር ብቻ ሳይሆን ተማሪዎችን ለማዳን የገባ ፖሊስ መርማሪ መሆኑን ነገራት። የዮንግ ጸሐፊ በመሆን ወደ እሱ ተጠግታ ሚስጥራዊውን ላብራቶሪ እንድታገኝ እርዳታዋን ጠየቀ። ዜና ፈራች፣ ነገር ግን ወዲያውኑ አልደነገጠችም። ቤተ መጻሕፍት ውስጥ ብቻዋን እያሰበች ሳለ ዴቪድ መጥቶ አጠገቧ ተቀመጠ። እጇን ይዞ ሁሌም አጠገቧ እንደሚሆን አረጋገጠላት። ዮንግ ይህን ከሩቅ ሆኖ ሲያይ በቅናት ተቃጠለ። መጽሐፍትን ወደ መሬት ላይ ጥሎ በቁጣ ሄደ። ምሽት 7 ሰዓት ሲሆን የደም ምሽት እንደገና ተጀመረ። ዜና ግን አልተኛችም ነበር። ስለ መርማሪው ስለ ዩኒቨርሲቲው ሚስጥር ስታስብ አደረች። በማግስቱ ጠዋት ዩኒቨርሲቲው በደም ተሸፍኖ ነበር። ዜና ጓደኞቿን ለመጠበቅ ስትል አንድ ውሳኔ ላይ ደረሰች። ወደ ዮንግ ሄዳ ጸሐፊው ለመሆን ተስማማች። ዮንግ አዲስ ዩኒፎርም ሰጧት። እንድትቀይር ውጭ ሆኖ ይጠብቃት ጀመር። ስትወጣ ውበቷ አስገረመው። ልቡም በኃይል መምታት ጀመረ። ዜና በራስ መተማመን ስትራመድ ተማሪዎች ሁሉ አሁን ስልጣን እንዳላት ተረዱ። ዮንግ የቀድሞውን ጸሐፊ በሰው ፊት አባሮ ዜና ቀኝ እጁ መሆኗንና ማንም እንዳይነቃት አወጀ። በኋላም የሙዚቃ ትምህርት ላይ መሳሪያውን ረስታ ልትባረር ስትል አንድ ተማሪ ረዳት። ከትምህርት በኋላም አብሯት ተለማመደ። ሆኖም እሱ የአደገኛ ቡድን አባል መሆኑን ስታቅ ደነገጠች። እሱ ግን ወደ ቡድኑ እንድትቀላቀል ጋበዛት። ዜና አልፈራም፣ አሁን ዮንግ ይጠብቀኛል በማለት እምቢ አለች። ልጁም በድፍረቷ ተገርሞ ዮንግ ሁሌም አይኖሩም፣ ራስሽን መከላከል ተለማመጂ ሲል አስጠነቀቃት። ከዛም ዮንግ ዜናን ጠርተው ስራ እንዳላቸው ነገራት። ዴቪድ ሊቃወም ቢሞክርም ዜና ግን ዴቪድ ላይ ጉዳት እንዳይደርስ ስትል ተከላከለች። መንገድ ላይ አንድ ተማሪ በስህተት ዮንግ ላይ ጭማቂ አፈሰሰ። ዮንግ ግን አልተቆጣውም። ስሙን ብቻ ጽፎ ወደ ጫካ ወሰደው። ዜና በመገረም ስታየው ዮንግ ልጁ መጸዳጃ ቤት ውስጥ ተማሪዋን የገደለው መሆኑና ሕግ ስለጣሰ መቀጣት እንዳለባት ነገራት። ዮንግ ልጁን በእስር ቤት ሲቆልፍበት ዜና ለምን ሁሉም እንደሚፈሩት ገባት። እሱ ዕጣ ፈንታቸውን ይወስናል። በኋላ የጉልበተኛዋ ልጅ ጓደኛ ስታለቅስ አግኝታ አጽናናቻት። ልጅቱም ይህን ዩኒቨርሲቲ እንድትቀይረውና የደም ምሽትን እንድታስቆም ለመነቻት። ዜናም ቃል ገባች። ወደ ቤተ መጽሐፍ ስትመለስ ተማሪዎቹ ሁሉ በፍርሃት ይሾሿት ነበር። እዛም አንድ መልካም ተማሪ በትምህርት ረዳትና ጓደኛሞች ሆኑ። አብረው ምግብ ቤት ሄዱ። እየሳቁ መመገብ ጀመሩ። እዚያ ሁሉም ነገር በነፃ በመሆኑ አብረው ተቀምጠው ተመገቡ። ያ ቅጽበት በዩኒቨርሲቲ ውስጥ ለረጅም ጊዜ ካዩ ሰላማዊ ጊዜ አንዱ ነበር። ብዙም ሳይቆዩ ጓደኞቻቸው ተቀላቀሏቸውና ጠረጴዛውን በሳቅ በጨዋታ ተደመቀ። ሆኖም በአቅራቢያቸው የነበረች አንዲት ባለጸጋ ተማሪ በሁኔታቸው ተበሳጨ። ሆን ብላ የያዘችውን ብርጭቆ መሬት ላይ በመጣል የተጎዳች መሰለች። ያ መልካም ተማሪ ሊረዳ ሲሮጥ የዜና ጓደኛ በቅናት ተቃጠለች። እሱ ግን ይህች ልጅ በዩኒቨርሲቲው ደረጃ 5ኛ ናት፣ ከቡድን መሪ ጋርም ትስስር አላት፣ ብታስቆሟት ትጸጸታላችሁ ሲል አስረዳቸው። በድንገት አንድ የሚሰቀጥጥ ጩኸት አስተጋባ። ሁሉም ሲሮጡ አንድ ተማሪ የሞተ መሬት ላይ ተወድቆ አዩ። መምህሯ ግድ አልሰጣትም፣ ጥላቸው ሄደች። በዛ ቅጽበት ህይወታቸው በዚህ ቦታ ምንም ዋጋ እንደሌለው ተረዱ። ምንም ቢፈጠር ከዚህ ሲኦል ለማምለጥ በቁርጠኝነት ወሰኑ። ወደ መኝታ ክፍላቸው ቢመለሱም ዜና ግን የሆነ ነገር ስህተት እንዳለ ተሰማት።
ያንን የቆሰለ ተማሪ ከዚህ በፊት በሙዚቃ ክፍሉ ውስጥ በማየቷ ትዝ አላት። ደሙን ተከትላ ወደ አንድ ጨለማና የተተወ ቦታ ሄደች። እዛም ስትደርስ እውነቱን አገኘችው። ተጎጂው ጋር የነበረው ተማሪ እራሱ ገዳዩ ነበር። ተማሪው በለቅሶ እየተንቀጠቀጠ ምርጫ አልነበረኝም ተገድጄ ነው አላት። ሆኖም ወዲያውኑ አይኖቹ ተቀይረው በቢላ ሊያጠቃት ተነሳ። ዜና ደካማ መስለው ነበር፣ ነገር ግን እሷ ባልተጠበቀ ፍጥነት አጠቃችውና አባረረችው። እሱ ግን ተስፋ ሳይቆርጥ እያሳደደ ጥጋ ሲያዛት ልክ ሊወጋት ሲል ሶስተኛ ተማሪ መጥቶ አስቆመው። ለዜና ይቅርታ ጠይቃትና ቡድኑ ስላስገድዳቸው መሆኑን ነገራት። ከዛም ዜና እያየችው ጓደኛውን ገድሎ ቢላውን ለዜና ሰጣት። ከዚህ ቅዠት እንድገላገል አንቺም እኔን ግደይኝ አላት። ዜና ግን እጆቿ እየተንቀጠቀጡ ቢላውን ጥላ ወጣች። ከጥቂት ደቂቃዎች በኋላ ያ ተማሪ ሞቶ አገኘችው። ያኔ ነው ዜና ይህ ቦታ ዩኒቨርሲቲ ሳይሆን ሲኦል መሆኑንና ይህ ስርዓት ማጥፋት እንዳለባት የወሰነች። በኋላ ዮንግ ወደ ቢሮው ጠርቶ ምን እንደተፈጠረ ጠየቃት። እሷ ግን ዝም አለች። በዮንግ ላይ የነበራት እምነት ጠፍቷል። ዮንግ ክንዷን ይዞ ሊያስፈራራት ቢሞክርም ዜና ግን ምንም አልደነገጠችም ነበር። ዮንግ ይበልጥ ስለተሳበ ለቀቃትና አንዳንድ ፋይሎችን ለእርሰ መምህሯን ልታደርስ አዘዛት። ወደ ክፍል ስትመለስ ያቺ ባለጸጋ ተማሪ ልትገፋትና ልታሾፍባት ሞከረች። ዜና እንድትርቅ ብትነግራትም ልጅቱ በጥፊ መታቻት። ዜና ግን እየሳቀች ተነሳችና በኃይል መለሰችላት። ክፍሉ በዝምታ ተዋጠ። ዜና ዳግመኛ ብትቀርቢ ምህረት የለኝም ብላ ትታት ወጣች። ፋይሉን ለእርሰ መምህሯ ስትደርስ የአንዲት ወጣት ፎቶ አየች። እርሰ መምህሯ ወጣት ተማሪ እያለች የተቀረጸ ነበር። እርሰ መምህሯ አንቺ እኔን ታስታውሽኛለሽ አለቻት። ዜና ግን ምንም ሳትመልስ ወጣች። ጓደኛዋ በጠቡ ምክንያት ተቆጥታ ይቅርታ እንድትጠይቅ ብትነግራትም ዜና ግን ክብሬ ይቀማል በማለት እምቢ አለች። በኋላ ዴቪድ አገኛትና እንደናፈቃት ነገራት። ዜና የፍቅር ቃል የሚናገር መስሏት ልቧ ቢመታም እሱ ግን የቅርብ ጓደኛሽ ነኝ አላት። ዜና አዘነች። ዮንግ ይሄንን አይቶ በቅናት ተቃጠለና ለቅጣት ምግብ ቤቱን ታጸዳ አዘዛት። ቤቱን እያጸዳች ሳለ ዮንግ ስለ ቤተሰቧ ጠይቃት። እሷም ደስተኛ ስለነበረ ህይወቷ ስትነግረው እሱ ግን ቤተሰብ እንደሌለውና የኔ ሁኝ አላት። ዜና ደንግጣ ሮጣ ወጣች። ወደ መኝታ ክፍሏ ስትሄድ የአደገኛ ቡድን ከበባት። መሪያቸው ጓደኛውን ስላዋረደች ሊበቀላት በጥፊ መታት። ዜና ግን ዮንግ ዋጋህን ይሰጣል ብላ ዛተችበት። መሪው ፈርቶ ሊለቃት ሲል ግን 5 ደቂቃ ብቻ ቀረ አላት። የደም ምሽት ሲጀመር ማንም እንደማይቀጣው አወቀ። ተማሪዎች ዜናን ያሳድዷት ጀመር። ዜና እየተዋጋች እየሮጠች በመጨረሻ መኝታ ክፍሏ ደረሰች። ልክ እንደገባች አንድ ሰው ከበስተጀርባዋ ያዛት። ዴቪድ ነበር። አቅፎ አረጋጋት። ጓደኞቹም በሰላም በመመለሷ ተደሰቱ። ዜናም ስላስጨነቀቻቸው ይቅርታ ጠየቀችና ነገር ግን በዚያ ቅጽበት አንድ ነገር አስተዋሉ። ሶስተኛው ጓደኛቸው በመካከላቸው የለም። በድንጋጤ ክፍሉን ወረረው። ከእሷ ጋር ያለ መስሏቸው ነበር፣ ግን አልነበረም። ዴቪድ ወዲያውኑ የሆነ ችግር እንዳለ ተሰማው። ሊፈልገው ቢነሳም ዜና አስቆመችው። የደም ምሽት ቀድሞውኑ ተጀምሯል። መውጣት በጣም አደገኛ ነው። እንዲታገስና ተመልሶ እንዲመጣ እንደሚያምኑ ነገረችው። ምንም እንኳን ባይመለስም ለመጠበቅ ወሰኑ። ሊያርፉ ቢሞክሩም ዜና ግን ለአንድ ሰከንድ እንኳን እንቅልፍ አልወሰዳትም። በጨለማ ውስጥ አይኖቿን እንደገለጠች በሀሳብ ተዋጠች። አሁን ነው የገባት። እሷ በጠፋች ቁጥር ጓደኞቿ የሚሰማቸው ያንን ፍርሃት፣ ያንን አቅመቢስነት የመጠበቅ ስሜት ተረዳቸው። አሁን የምታደርገው ብቸኛ ነገር በህይወት እንዲመለስ መመኘት ብቻ ነው። እሷን ለማረጋጋት ቀስ ብላ ተነስታ ወደ ኩሽና ሄደች። ፊቷን ታጠበች። ነገር ግን በድንገት ከውጭ ድምፅ ሰማች። ልቧ በኃይል መምታት ጀመረ። ወደ በሩ ሮጣ ስትከፍተው ጓደኛቸው በህይወት ቆሟል። ወዲያውኑ እፎይታ ተሰማትና ወደ ውስጥ ገባች። የት እንደነበር ስትጠይቀው ከክፍል በኋላ እየተራመደ ሳለ የደም ምሽት ስለተጀመረ እስኪያልቅ ተደብቆ እንደነበር ነገራት። ምን እንዳየ ሲጠይቀው ግን ራሱን በመነቅነቅ ደክሞኛል፣ ማውራት አልፈልግም አለ። በድምፁ ውስጥ የሆነ እንግዳ ነገር ቢኖርም ተውት። ወደ ክፍሉ ገብቶ በሩን ዘጋ። ጠዋትም ለፈተና ለመዘጋጀት ሁሉንም ቀድመው ተነሱ። ዴቪድ ቀድሞ ኩሽና ገብተው ተወዳጅ ምግባቸውን እያዘጋጀ ነበር። ዜና በደስታ ፈገግ ብላ አገዘችው። ሁሉም አብረው ተቀምጠው እየሳቁና እየተጫወቱ ሲመገቡ ለጥቂት ጊዜ መደበኛ ህይወትና እውነተኛ ቤተሰብ የሆነ መሰላቸው። ዜና ሁሉም በፈተና ጠንክረው እንዲሰሩ አበረታታቻቸው። ከመጀመሪያዎቹ 10 ተማሪዎች ውስጥ ከገባን መጨረሻ ከዚህ ዩኒቨርሲቲ ልናመልጥ እንችላለን አለቻቸው። አብረው እንደሚሞክሩ ቃል ገቡላት። ወደ ዩኒቨርሲቲው ሲደርሱ ተማሪዎች ያለፈው ምሽት ደም ልክ እንደተለመደ ስራ ሲያጸዱ አዩ። ማንም ጥያቄ አላነሳም ነበር። ወደ ክፍሉ ሲያመሩ መምህሩ ዜናን ለብቻዋ ጠራት። ዴቪድ ሊከተላት ቢፈልግም አስቆመችው። መምህሩ በድብቅ የሚሰራ መርማሪ መሆኑን እንዲያውቅ አልፈለገችም ነበር። መርማሪው ለብቻው አግኝቶ ጥሩ ውጤት ሰጥሻለሁ፣ ግን ለውጥ ማሳየት አለብሽ አላት። ስለ ላቦራቶሪው ሚስጥር ጠየቃት። ዜና ምንም እስካሁን እንዳላገኘች በሀዘን ነገረችው። እሱ ግን ወደ ዮንግ ተጠጊ፣ እውነቱን ለማግኘት ቁልፉ እሱ ነው አላት። ዜና እያመነታች ቢሆንም በመጨረሻ ተስማማች። ወደ መኝታ ክፍሏ ውስጥ በመስተዋት ራሷን አየችና አይኖቿ ቀስ በቀስ ተለወጡ። ጓደኞችን ይዤ ለማምለጥ በህይወት ለመኖር ካስፈለገ ደም የለሽ ጨካኝ መሆን አለብኝ ስትል ለራሷ ነገረች። በማግስቱ ዩኒቨርሲቲ ውስጥ ስትራመድ ደካማ ተማሪዎች እየቀረቡ የደም ምሽትን አስቆሚልን እያሉ በለቅሶ ለመኗት። የዜና ልብ ቢሰበርም እኔም እንደናንተ ተማሪ ነኝ፣ ማንም ማዳን አልችልም ብላ ታቸው ሄደች።
በዚያ ሰዓት እርሰ መምህሯ ሁሉንም ተማሪዎች ለታላቅ ማስታወቂያ ሰበሰበች። የቀድሞው ዳይሬክተር የሞቱበት መታሰቢያ ቀን ነበር። ከዜና ጓደኞች አንዱ በድፍረት በተሞላበት ሁኔታ የገደልሽው አንቺ ነሽ ብሎ ሁሉም የሚያስበውን በይፋ ተናገረ። ክፍሉ በዝምታ ተዋጠ። እርሰ መምህሯ ግን ሳቀችና ያለምንም መሸማቀቅ እውነቱ መሆኑን አመነች። ሁሉም በድንጋጤ ተዋጡ። እንደ ቅጣትም የዜናን ጓደኛ ተማሪዎች እንዲይዙ ታዘዘች። ነገር ግን ማንም ሳይሳቀቅ ዜና ወደፊት ወጣች። ከጓደኛዋ ፊት ቆማ ማንም ቢነካው ይጸጸታል አለች በቆራጥ ድምፅ። የእርሰ መምህሯ ፈገግታ ጠፋ። ዮንግ ዜናን እንዲቀጣ አዘዘችው። ዮንግ ግን በማጨብጨብ ደፋር ነሽ እያለ አሞገታት። ማን መቀጣት እንዳለበት የምወስነው እኔ እንጂ አንቺ አይደለሽም ማለት ለእርሰ መምህሯ። በክፍሉ ውስጥ ድጋሜ ጸጥታ ሰፈነ። የእርሰ መምህሯ ፊት በቁጣ ተለወጠ። ከዛም አዲስ አስከፊ ሕግ አወጀች። የደም ሳምንት ከዛሬ ጀምሮ መግደል የሚፈቀደው በሌሊት ብቻ ሳይሆን በቀንም ጨምሮ ይሆናል ብላ ተናገረች። ድንጋጤ፣ ፍርሃት፣ ዝምታ ሰፈነ። ማንም ተቃውሞውን ሊያነሳ አልደፈረም። ወደ መኝታ ክፍላቸው ተመለሱ። ዜና ለጓደኞቿ ይቅርታ እየጠየቀች ለተፈጠረው ነገር ሁሉ ራሷን መውቀስ ጀመረች። እነሱ ግን አስቆሟት። በእርሰ መምህሯ ፊት ለመቆም የደፈረችው ብቸኛ ሰው በመሆኗ እንደሚኮሩባትም ነገሯት። የዜና አይኖቹን በለቅሶ ረጠቡ። ምንም ቢፈጠር እንደምትጠብቃቸው ቃል ገባችላቸው። እንዲያውም የመምህሩን ወይም ደግሞ የመርማሪውን እርዳታ ተጠቅማ ከፍተኛ ውጤት እንዳገኙና የደም ሳምንት ከመጀመሩ በፊት እንዲያመልጡ ለማድረግ አቀደች። ነገር ግን ጓደኞቿም አልተስማሙም ነበር። እነሱም ስለ ላቦራቶሪ ሙከራዎች፣ ስለ ዩኒቨርሲቲ እውነታ ሰምተዋል። በመሆኑም እስከ መጨረሻው ከእርሷ ጋር ለመቆየት ወሰኑ። ዜና በሁኔታው ልቧ ተነካ። እኔ እስካለሁ ድረስ ማንም አይጎዳም ስትል በድጋሚ ቃል ገባችላቸው። ከዛም ቀስ በቀስ በመውጣት ቀጣዩን እርምጃ ለመውሰድ ወደ ምግብ ቤት አመራች። ወደ ምግብ ቤት ስትሄድ አንድ ሴት ብቻዋን ተቀምጣ ስቅስቅ ብላ ስታለቅስ አየች። የሆነ ችግር እንዳለ ስለገባት ቀስ ብላ ቀረበች። የልጅቷ ሰውነት በአዲስና ጥልቅ በሆነ ቁስሎች ተሸፍኗል። ዜና ወዲያውኑ እውነቱን ተረዳች። ይህች ልጅ ለሙከራ ከሚጠቀሙባቸው ተማሪዎች አንዷ ነች። ዜና በለሰለሰ ድምፅ ስለ ሚስጥራዊ ላቦራቶሪ ጠየቀቻት። ልጅቷ ግን ደነገጠች። ለኔ ከመሆንሽ በፊት ዝም ብለሽ እሺ በማለት በለቅሶ እየሮጠች ሄደች። ዜና በድንጋጤ ቆማ ልትከተላት ስትል ያቺ ጉልበተኛ ልጅ መንገድ ዘጋችባት። የዩኒቨርሲቲውን ሕግ ካልጠበቅሽ አንቺም ሆንሽ ጓደኞችሽ ዋጋ ትከፍላላችሁ ስትል በትልቅ ድምፅ አስጠነቀቀቻት። ዜና ግን ካየችው ነገር በኋላ ለዛቻዋ ቦታ አልሰጠችም። ትታት ወደ ምግብ ቤት ገባች። ውስጥም ዮንግ እየጠበቃት ነበር። ብዙ ሳይናገር እሷን አግዞ ማጽራት ጀመረ። ዜና በዚህ የዮንግ ባህሪ ተገረመች። ለብቻዋ መስራት እንደምትችል ብትነግረውም አልሰማትም ነበር። እንዲያውም በራስ መተማመኗ ይበልጥ ያስደሰተው ይመስላል። አብረው ሲሰሩ በመካከላቸው ያለው ርቀት እየጠበበ መጣ። ድንገት ዮንግ ተጠግቶ እጇን ያዛት። የዜና ልብ ትርታም ጨመረ። በሀሳብ ተዘበራረቀች። ግራ በመጋባት በመፍራት እጇን ወዲያውኑ አላቀቀችው። ዮንግ ምንም ሳይል አንድ ትንሽ ሳጥን በስጦታ መልክ ሰጣት። ትክክለኛው ጊዜ ሲደርስ ክፈችው አላት። ዜና አመስግናው ልትወጣ ስትል የደም ምሽት ሳይጀመር ውጣ አለችው። ዮንግ ስለ እሱ በመጨነቋ ፈገግ አለ። ነገር ግን ጠንካራ እንደሆነና ራሱ መጠበቅ እንደሚችል አረጋጋት። ወደ መኝታ ክፍል ስትመለስ ጓደኞቿ እየጠበቋት ነበር። ስለ ዮንግ ስትነግራቸው ይወድሻል እያሉ ያሹፉባት ጀመር። ዜና በሀፈት ርዕሱን ብትቀይርም ዴቪድ ግን በዝምታ ያስተውላት ነበር። በአይኖቹ ውስጥ ቅናት ይነበባል። ዴቪድ ወዲያውኑ ሁሉንም ወደ ኩሽና ጠርቶ መሳሪያዎችን፣ ቢላዎችን፣ ሌሎች መከላከያዎች አከፋፍላቸው። በደም ሳምንት ራሳችንን መከላከል ያስፈልጋል አላቸው። ዜና እኛ ወንጀለኞች አይደለንም በማለት ለመቀበል ፈቃደኛ አልሆነችም። ጓደኞቿ ግን ጉዳዩ ስለ ደግነት ሳይሆን ስለ መትረፍ መሆኑን በቁም ነገር ነገሯት። በማግስቱ የደም ሳምንት ተጀመረ። በዚህ ጊዜ ጥቃቱ ሌሊቱን አልጠበቀም። በጠራራ ፀሐይ አይኗ ፊት መፈጸም ጀመሩ። ሁለት ልጆች ከመኝታ ክፍላቸው አጠገብ ሲጣሉ አይታ ልታስቆም ብትሞክርም ጓደኞቿ ያዟት። አንዷ ተማሪ ወድቃ ህይወቷ ሲያልፍ ዜና ሰውነቷ በረደ። መተንፈስ እንኳን አቃታት። እውነታው ከመቼውም ጊዜ በላይ መራራ ሆነባት። በፍርሃት የተንቀጠቀጠች ወደ ክፍሏ ሮጠች። ያኔ ነው ዮንግ የሰጣትን ሳጥን ያስታወሰችው። በሚንቀጠቀጡ እጆቿ ስትከፍተው ውስጥ ያለው ቢላዋ ነበር። መልእክቱ ግልጽ ነው። ዮንግ ራሷን እንድትጠብቅ ይፈልጋል። ዜና ግራ ተጋብታ ምን ማድረግ እንዳለባት አላወቀችም። ውጭ ግን ተማሪዎች ጩኸት፣ ለቅሶና ድብደባ ይቀጥላል። ጆሮዋን ይዛ ወደ ክፍሏ ገባችና ስቅስቅ ብላ ማልቀስ ጀመረች። በማግስቱ ዜና ወደፊት ለመቀጠል ራሷን አስገደደች። ያችን የቆሰለች ሴት ወዳገኘችበት ቦታ ተመልሳ ፈለገቻት። በዚህ ጊዜ ዜና ላቦራቶሪ ያለበትን ቦታ ከነገረቻት እንደምታድናት ቃል ገባችላት። ልጅቷም ካመነታች በኋላ ተስማማች። ማንም እንደሌላ አረጋግጣ ዜናን ወደ ተደበቀ ጸጥ ያለ ቦታ ወሰደቻት። ልትናገር ስትል ግን በድንገት ያቺ ጉልበተኛዋ ልጅ ተከሰተች። ያለምንም ማመንታት በዜና ፊት ልጅቷን ገደለቻት። ጊዜውም የቆመ መሰለ። ዜና በድንጋጤ ድምጿ እየተንቀጠቀጠ ለምን ብላ ጠየቀቻት። ጉልበተኛዋ ግን ዝም ብላ ሳቀች። ልክ ምንም እንዳልተፈጠረ ሁሉ ልጅቱ ቀድሞውንም እየሞተች ነበር። እኔ ያደረኩት ስቃዩን ማሳጠር ብቻ ነው አለች። ከዛም ወደ ዜና ዞር ብላ ህጉን አክብሪ፣ ካልሆነ ግን ቀጣዩ ተረኛ አንቺ ነሽ ስትል አስጠነቀቀቻት። የዜና ቁጣ ገንፍሎ ወጣ። ልታጠቃት ብትሞክርም ጉልበተኛዋ ግን በቀላሉ አስቀሞቻት። በደካማነቷ እያፌዘችባትና እየሳቀች ጥላት ሄደች። ወደ መጸዳጃ ቤት ሄዳ እጆቿን ደጋግማ ታጠበች። ልክ በሷ ምክንያት የሞተችውን ያችን ልጅ የጥፋተኝነት ስሜት አጥባ የምታስወግደው ይመስላል። መቀጠል ወይስ ተስፋ መቁረጥ እንዳለባት ግራ ተገባት። ትምህርት ቤት ውስጥ ነገሮች ይባባሱ ጀመር። አንድ ተማሪ መምህር ሲያጠቃ ማንም ሊያስቆመው አልሞከረም። ምክንያቱም በደም ሳምንት ሁሉም ነገር ይፈቀዳል። ዜና ወደ መኝታ ክፍሏ ተመልሳ ብቻዋን
ስቅስቅ ብላ አለቀሰች። ለመጀመሪያ ጊዜ አቅመቢስነት ተሰማት። በማግስቱ ጓደኞቿ ስሜቷን ለማድረስ ይዘዋት ወጡ። እንደሚያምኑባትና እንደሚተማመኑባት ነገሯት። ቀስ በቀስም ዜና እንደገና በቃሏ ቆመች። ምንም ቢፈጠር ለመቀጠል ወሰነች። ወደ ዮንግ ሄደች። ወደ እሱ በመጠጋት ላብራቶሪውን ለማግኘት ፈለገች። እያወሩ ሳለ መምህሩ ወይም ደግሞ መማሪያው አጠገባቸው ሲያልፍ አዩት። ዮንግ ወዲያውኑ አስተውሎ በመካከላቸው የሆነ ነገር እንዳለ ጠይቃት። ዜና በፍጥነት አስተባበለች። ነገር ግን ንግግራቸውን ሳይጨርሱ አንዲት ቆንጆ ልጅ ወደ ዮንግ ጠጋ ብላ ትኩረቱን ለመሳብ ሞከረች። ዜና በዝምታ ስታይ የሆነ ያልተመቻት ስሜት ቅናት ተሰማት። ጥላ ለመሄድ ወሰነች። ነገር ግን በድንገት አንድ ተማሪ ያዛት። ወደ ራሱ አስጠግቶ ቢላዋን ባንገቷ ላይ በማስደገፍ የታዘዘችውን ካላደረገች እንደሚገድላት ዛተባት። ደካማ መስላው ነበር፣ ግን ተሳስቷል። የዜና ገጽታ ወዲያውኑ ተለወጠ። ቀዝቃዛና ስለትሆነች በአንድ እንቅስቃሴ እጁን በመጠምዘዝ ሚዛኑን አሳተችውና ቢላውን ቀማቸው። ይህ ለመጨረሻ ጊዜ ለቀኩ ይሆን? በሚቀጥለው ጊዜ ምህረት የለኝም ስትል አስጠነቀቀችው። መሬት ላይ ጥላው ስትሄድ ተማሪዎች በድንጋጤ ይመለከቷት ነበር። ስለ እሷ ሁሉም ነገር ተለውጧል። ጓደኞቿ ወደ እሷ ሮጡ። ጉዳቷን አይተው ወደ ክሊኒክ ወሰዷት። እንዲህ በቀላሉ ልታሸንፈው እንደቻለች ጠየቋት። ዜና ግን መልስ አልነበራትም። እውነቱ እሷ ራሱ ምን እየሆነች እንደሆነ አታውቅም። በተቆጣ ቁጥር ራሴን እቆጣጠራለሁ፣ የሆነ ነገር በውስጤ ይነሳል ስትል በዝምታ አመነች። ጓደኞቿ በተጨነቀ ስሜት ተያዩ። ሆኖም በመጨረሻ እሷ ደህና በመሆኗ እፎይታ ተሰማቸው። ያንን ምሽት እንድታርፍ ወደ መኝታ ክፍሏ ወሰዷት። በድንገት ከእንቅልፏ ስትነቃ የሆነ ያልተለመደ ነገር ተሰማት። ወንዶችን ልታይ ስትሄድ ግን የሉም። ልቧ በኃይል መምታት ጀመረ። ውጭ በጦርነት ውስጥ ገብታ መሆን አለበት የሚል ሀሳብ በአእምሯ ወጣል። ልትከተላቸው ስትል ግን ጓደኛዋ ጥብቃ ይዛ አስቆመቻት። ብቻዋን ለመቅረት ፈርታት እንድትቆይ ተማጸነቻት። ዜና መንታ ቢሆንም ቆየች፣ ግን እንቅልፍም አልወሰዳትም ነበር። በማግስቱ ጠዋት በማለዳ ተነስታ ልታያቸው ስትሮጥ ግን ያየችው ነገር ፈጽሞ አልጠበቀችው ነበር። ለልደቷ ሰርፕራይዝ እያዘጋጁላት ነበር። ክፍሉ በሙዚቃ ተሞላ። እየሳቁና እየዘፈኑ ፈገግታዋን ሊመልሱት ሞከሩ። ዜና ለደቂቃዎች ደንግጣ ቆመች። ከዛም አይኖቿ በደስታ ፈጠጡ። በዚህ አስከፊ ቦታ እንዲህ አይነት ነገር ይገጥመኛል ብላ አላሰበችም ነበር። በዚህ ቅዠትም ውስጥ እንኳን ስለ እሷ የሚያስቡ መኖራቸውን ስታይ በስሜት ተውጣ መሰገነቻቸው። ዴቪድ ወደፊት መጣና ስጦታ ሰጣት። በስጦታው ውስጥ ልብ የሚነካ መልእክት ነበረው። በመጨረሻም እንደሚወዳትና ከዚህ ቦታ ሲወጡ አብሯት መኖር እንደሚፈልግ ገለጸላት። ዜና ተገረመች። ትንሽ ብታፍርም ደስ አላት። ይህ እሷ የምትፈልገውና ተስፋ የምታደርገው ነበር። ጓደኞቻቸው ለአንዳቸው የተፈጠራችሁ ናችሁ እያሉ ያፌዙባቸው ሳቁ። ምኞት እንድትመኝ ነገሯት። ዜና አይኖቿን ጨፍና አንድ ነገር ብቻ ተመኘች፣ ሁሉም በህይወት አብረው እንዲወጡ። ከዛ በኋላ ወደ ክፍሏ ሲሄዱ ዮንግ እየጠበቃት ነበር። እንደገና ሊቀጣት ወይም ምግብ ቤት እንድታጸዳ የሚያዛት መስሏት ነበር። እሱ ግን ያልጠበቀችውን ነገር አደረገ። መልካም ልደት አላት። ዜና ምን እንደምትል ግራ ገባት። አብራት ሊያከብር ሀሳብ አቀረበላት። ለሰከንድ ያህል እሺ ልትል ብትልም በድንገት የእርሰ መምህሯ ድምፅ በማጉያ ተሰማ። አዲስ ጨዋታ፣ አዲስ ቅዠት። በእያንዳንዱ ተማሪ መቆለፊያ ሳጥን ውስጥ አንድ ስም ያገኛል። ተልእኮውም ያንን ሰው ማስወገድ ነው። ሳጥኑ ውስጥ ምንም ያላገኘ ተማሪ ደግሞ እሱ ራሱ የሌሎቹ ኢላማ ይሆናል ማለት ነው። ይህን ለማድረግ አንድ ቀን ብቻ ተሰጣቸው። ተልእኮውን ያልተወጣም ቅጣት ያስከትላል። ወዲያውኑ ፍርሃት ሰፈነ። ተማሪዎች ወደ ሳጥኖቻቸው ሮጡ። ዜና እየተንቀጠቀጠች ሳጥኗን ስትከፍት ባዶ ነበር። ልቧ ቆመ። ዮንግ ወደ እሷ አይቶ በግልጽ ነገራት። ኢላማዋ አንቺ ነሽ አላት። ከአሁን ጀምሮ ሁሉም ሰው እሷን ለማደን ይነሳል። ዮንግ ራሷን እንድትከላከልና የሰጣትን ቢላዋ እንድትጠቀም ነገራት። ዜና በዚህ ጊዜ አልተከራከረችም ነበር፣ ምክንያቱም አማራጭ አልነበራትም። ወደ ክፍሏ ተመልሳ ቢላዋን አጥብቃ ያዘች። አሁን ጉዳዩ ስለ ደግነትና ክፋት ሳይሆን ስለ መትረፍ ነው። ጓደኞቿ ልታይ ስትሄድ አሁንም የሉም። ተልእኳቸውን ለመፈጸም መውጣታቸውን ተረዱ። ድንጋጤ ወረራት። ቁጭ ብላ መጠበቅ አልቻለችም። ልታገኛቸው ይገባል። በፍጥነት ተዘጋጅታ በሩ ላይ ቆመች። እጇን ወደ በሩ እጀታ ስትዘረጋ ተንቀጠቀጠች። የደም ምሽት ቀድሞውንም ተጀምሯል። ማንም ቢያትም ወደኋላ አይልም። ሆኖም በጥልቅ በመተንፈስ በጥንቃቄ ወጣች። በጥላ ስር እየተደበቀች በዩኒቨርሲቲ ውስጥ ተጓዘች። ያኔ እነዛኞቹን ጉልበተኞች በአንድ ላይ ሆነው አየቻቸው። ትንፋሿን ውጣ በፍጥነት ተደበቀች። ነገር ግን በድንገት አንዲት ድመት አጠገቧ አለፈች። ድምፅ ሰማች። ዜና አይኖቿ ተለቁ። ዝምታ ለማሰኘት ድመቷን ያዘቻት። ዘግይታ ነበር። ከቡድኑ አባላቱ አንዱ የሆነ ነገር ሰምቶ ወደ እሷ አቅጣጫ መራመድ ጀመረ። ደረጃ በደረጃ እየተጠጋ መጣ። የዜና የልብ ትርታ በጣም ከመጨመሩ የተነሳ የሚሰማት መሰላት። ነገር ግን ልክ ሊደርስባት ሲል ሌላ ተማሪ ጠራው። እንዳማመንታት ብሎ ወደ ኋላ ተመለሰ። ዜና በቀስታ ተነፈሰች። ለጊዜው ተረፈች። እነሱ ወደ አንድ የተተወ ቦታ ሲገቡ ዜና ከሩቅ ሆና ትከታተላቸው ነበር። ድመቷን ለቀቀቻትና ልትከተላቸው አሰበች፣ ግን ፍርሃት ያዛት። ያን ጊዜ ያቺ ጉልበተኛ ልጅ እንደገና ተከሰተች። ልክ እሷን ስታጠቃት የነበረች ትመስላለች። እውነቱን ለማወቅ ከፈለገች እንድትከተላትና የምታደርገው ነገር እንደሚያስደነግጣት ነገረቻት። ከዛም አንድ ጭንበል ሰጠቻት። ዜና መነታች። ሀሳቧ ወደዚያ ጠዋት ተመለሰ። ዴቪድ ብቻውን ተቀምጦ እንደነበር ታወሳት። ራሱን አልነበረም። እየጠጣና ራሱን ሊስት ደርሶ ነበር። ለእኔ በጣም አስፈላጊ ሰው አንቺ ነሽ፣ ለአንቺ ስል ማንኛውም ነገር አደርጋለሁ በማለት እንግዳ ኑዛዜ ነግሯት ነበር። ምንም ቢፈጠር እንኳን እንደሚያምናት ጠይቃት። በእውነቱ ሰክሮ መስሏት ነበር። አሁን ግን ነገሩ ሌላ ሆኖ ታያት። በሰውነቱ ላይ ያለው ቁስል
እንደደነገጠች አይታ ምንም እንደተፈጠረ ብትጠይቀውም እውነቱን ሊነግራት አልፈለገም። ይልቁንም ጠንካራ ሆኜ እናንተን ለመጠበቅ ልምምድ ሳደርግ ነው ብሎ ዋሻት። እንቅልፍ እስኪወስደው አጠገቡ እንድትሆን ለመናት። ዜናም ሳታመነታ እጁን ይዛ አጽናናቸው። ስላደረገላት ነገር ሁሉ አመሰገነችው። በዛ ጸጥታ በሰፈነበት ቅጽበት ከዚያ ቦታ ሲመለሱ አብረው እንዲሆኑ ቃል ገባችለት። እንቅልፍ እስኪወስደው ጠብቃ እንዲያርፍ ትታው ወጣች። በማግስቱ ወደ ትምህርት ቤት ስትሄድ ሶስተኛው ጓደኛቸው አገኘችው። አብረው ሲሄዱ በሳጥኑ ውስጥ ያገኘችውን ስም ጠየቃት። እሱ ግን ሊነግራት አልፈለገም። ይልቁንም በማንም ላይ ጉዳት እንደማያደርስ አረጋገጠላት። ዜና እፎይታ ተሰማት። እሱ አሁንም ያው የምታምነው ደግ ሰው እንደሆነ አመነች። ነገር ግን በድንገት ጩኸት ሰሙ። ሳያስቡት ወደ ድምፁ ሮጡ። ሌላ ሴት ስታጠቃ አገኟት። ጓደኛቸው ራሷን ለመከላከል ስታገል ቆይታ በመጨረሻ ቢላዋን ቀምታ መከተች። በአንድ ቅጽበት ሁሉም ነገር አበቃ። ግን ጉዳቱ ደርሶ ነበር። ጓደኛቸው ከገባር ቁስል መሬት ላይ ወደቀች። ዜና ደነገጠች። አንድ ሰከንድ እንኳን ሳታበክ አዝላት ወደ ክሊኒኩ ሮጠች። ነገር ግን እዛ ሲደርሱ ነገሩን ለመረዳት ፈቃደኛ አልሆነችም። እርሰ መምህሯ በደም ሳምንት ውስጥ ማንንም ማከም እንደከለከለች ነግራ በሩን በፊታቸው ዘጋችው። የዜና ልብ በቁጣ ተሞላ። ሁለተኛ እንኳን ሳታስብ ቀጥታ ወደ ዮንግ ቢሮ በመሄድ እርዳታውን ጠየቀች። እሱ ግን ምንም ማድረግ አልችልም፣ ሕግ ከጣሽ ትቀጫለች ብሎ እምቢ አላት። ዜና በዚህ ጊዜ አልሰማቸውም። ጓደኛዋ የሞተች ስለነበር ሌላ ምንም ነገር ግድ አልሰጣትም። ቢላዋ አውጥታ ዛተችበትና አብራት እንዲሄድ አስገደደችው። ከጥቂት ዝምታ በኋላ ዮንግ ተሸነፈ። አብራ ወደ ክሊኒኩ ሮጡ። በዚያን ጊዜ ዮንግ ነርሷን አስገድዶ በሩን አስከፈተው። ሕክምናው ወዲያውኑ ተጀመረና ጓደኛቸውን በጊዜ ሊያድኗት ቻሉ። በዚያው ቅጽበት በመላ ዩኒቨርሲቲ ሁከት ተስፋፋ። ተማሪዎች ጊዜው ሳያልቅ ተንኮላቸውን ለመፈጸም በየቦታው ይዋጉ ነበር። ብዙዎቹ ቆስለዋል፣ አንዳንዶችም ለሞት ተቃርበዋል። በዚህ መሃል ዜና በዝምታ የጓደኛዋን ደም ከእጇ ላይ ስታጥብ ነበር። ፊቷ ገርጥቷል፣ ዝላለች። ያለፈችበት ነገር ሁሉ ከብዷታል። ወደ ዮንግ ዞር ብላ ይቅርታ ጠየቀች። ጓደኞቿ በነገሩ ውስጥ እጃቸው ስለሌለ እሷን ብቻ እንዲቀጣት አለመነችው። ነገር ግን የዮንግ መልስ ጥሩ አልነበረም። ቅጣትሽ ሞት ነው አላት። ከዛም አንድ ቅድመ ሁኔታ አስቀምጥላት። እስከ ደም ሳምንት መጨረሻ ድረስ በህይወት ከቆየሽ እኔ ራሴ ጉዳይሽን እጨርሳለሁ አላት። ዜና ደነገጠች። በእሱ ላይ ምን እንደተለወጠ አልገባትም፣ ግን አልተከራከረችም። ይልቁንም ተቀበለችውና ራሷን መስዋዕት በማድረግ ጓደኞቿን የሚያድን ከሆነ ለዛ ዝግጁ ነበረች። ዜና ዮንግን አንድ ነገር ብቻ ለመነችው፣ ይኸውም ይህን ጉዳይ ለማንም እንደማይናገር ነበር። ጓደኞቿ ይህን ከባድ የጭንቀት ሸክም እንዲሸከሙ አልፈለገችም። ወደዚህኛው ትዕይንት ስንመለስ ዜና ከሀሳቧ ነቃችና ያችን ጉልበተኛ ልጅ ተከትላት ወደ አንድ የተተወ ቦታ ገባች። ጭንብሉን አድርጋ ወደ ውስጥ ስትገባ ቦታው የቡድኑ መደበቂያ መሆኑን ተረዳች። አንድ ጥበቃ ሊያስቆማት ቢሞክርም ጉልበተኛዋ ልጅ ምልክት ሰጥታ እንዲያሳልፋት አደረገች። ዜና ባየችው ነገር ደነገጠች። ቦታው በተማሪዎች የተሞላ ቢሆንም አሁን ግን ተማሪ አይመስሉም። ጭንብል አድርገው መሳሪያ ይዘዋል። በአይኖቻቸው ውስጥም የተሰበረና የጨለመ ስሜት ይነበባል። እነዚህ ተራ ሰዎች አይደሉም። በህይወት ለመቆየት ማንኛውም ነገር የሚያደርጉ ታጋዮች ናቸው። ከዛም የቡድኑ መሪ መጣ። የእነሱ መገኘት ብቻ ክፍሉን በዝምታ እንዲዋጥ አደረገው። እንዲያምኑትና ትዕዛዙን ካከበሩ ከዚህ ቦታ እንዲያመልጡ እንደሚረዳቸው ቃል ገባላቸው። በመቀጠልም አንድ አስደንጋጭ ንግግር ተናገረ። ዛሬ አንድ አዲስ ጠንካራ አባል እንደሚቀላቀል አስታወቀ። የዜና ልብ በኃይል መምታት ጀመረ። የሆነ በጣም የተሳሳተ ነገር እንዳለ ተሰማት። መሪው አዲሱን አባል ወደፊት እንዲመጣ ጠራው። ዜና ያንን ሰው ስታየው ዓለሟ ተሰባበረ። ምክንያቱም ያ ሰው ዴቪድ ነበር። አሁን ሁሉም ነገር በራላት። ቁስሎቹ፣ ህመሙ፣ የደበቃቸው ሚስጥሮች፣ ይህ ሁሉ መከራ የተቀበለው እነዚህ ቡድን ውስጥ ለመግባት ነበር። መሪው እንዲንበረከክ አዘዘው። ዴቪድም ያለምንም ማመንታት ተንበረከከ። ከዛም የመጨረሻው ደረጃ ደረሰ። በጋለ እሳት የቀላ ምልክት በሰውነቱ ላይ ሲታተም ዴቪድ ልብ የሚሰብር የስቃይ ጩኸት አሰማ። ነገር ግን አልተቃወመም። ሁሉንም ቻለው። ዜና ከዚህ በላይ መመልከት አልቻለችም። አይኖቿ በእንባ ተሞሉ። ሰውነቷም እየተንቀጠቀጠ ወደ ኋላ ፈገፈገች። ይህ እሷ የምታውቀው ዴቪድ አይደለም። ሊጠብቃት ቃል የገባላት ያ የዋህ ልጅ አይደለም። እየመረራትና እየተሰባበረች ሮጣ ወጣች። ልታምነው አልቻለችም። በጣም የምታምነው ሰው ሊያመልጡት ከሚፈልጉ ቅዠት አካል ውስጥ አገኘችው። እናም በዚህ ሁኔታ ሁሉም ነገር ተለወጠ። የመጀመሪያው ምዕራፍ በዚህ ላይ ያበቃል። ነገር ግን ታሪኩ ገና ይቀጥላል። ሁለተኛው ምዕራፍ በቅርቡ ይጠብቃችኋል። የሁለተኛው ምዕራፍ ታሪክ እንድነግራችሁ ከፈለጋችሁ በኮሜንት ላይ ያሳውቁኝ።